ቢዝነሳችሁ ሰርቪስ ቤዝድ ከሆነ ማለትም የሚሸጡት የሚጨበጥ የሚዳሰስ ነገር ከሌለው አገልግሎት ብቻ የሚሰጡ ከሆነ እነዚህን ቀላል 5 ስቴፖች ተጠቅማችሁ ለቢዝነሳችሁ ደንበኛ ማግኘት ትችላላችሁ። ሰላም፣ ኪሩቤል እባላለሁኝ። ዲጂታል ማርኬተር ነኝ። ከ15 በላይ የሚጠጉ ሰርቪስ ቤዝድ ቢዝነሶችን አሁን ለእናንተ በምነግራችሁ ስቴፖች ተጠቅሜ ስኬል እንዲያደርጉ ተጨማሪ ደንበኛ እንዲያፈሩ ማድረግ ችያለሁኝ። እናንተም ይህን ቪዲዮ እስከመጨረሻው ከተከታተላችሁ ጥሩ ነገር ታተርፉበታላችሁ ብዬ አስባለሁ። የመጀመሪያው የሚሆነው የእናንተ ደንበኛ እየገጠሙ ያሉ ችግሮች ምንድናቸው የሚሉትን መለየትና ለይታችሁ ያገኛችኋቸውን ችግሮች ደግሞ ለሁለት መክፈል ነው። እነዚህን ችግሮች ስትለዩ መጠንቀቅ ያለባችሁ ነገር ለደንበኞቻችሁ በጣም አሳሳቢ መሆን አለባቸው። አሳሳቢነታቸውም ደንበኞቻችሁ እነዚህ ችግሮች እንዲፈቱላቸው ገንዘብ እስከ መክፈል ክፍያ እስከ መክፈል ድረስ የሚያደርሱ መሆን አለባቸው። ለምሳሌ እናንተ አካውንታንት ብትሆኑና የደንበኞቻችሁ ችግር ምን ሊሆን ይችላል ብለን ስናይ አንደኛ የታክስ ችግር ሊሆን ይችላል፣ የታክስ አከፋፈል ችግር ሊሆን ይችላል። ሁለተኛው ደግሞ መዝገብ አያያዝ ወይም ደግሞ ቡክ ኪፒንግ ሊሆን ይችላል። እነዚህ ሁለቱም በኩል ለደንበኞቻችሁ ወይም ለእናንተ ታርጌት ኦዲየንስ በጣም አሳሳቢ ሊሆኑ ይችላሉ። ቀጣዩ ስቴፕ የሚሆነው ከለየናቸው ሁለት ችግሮች ውስጥ እናንተ ምንም አይነት ክፍያ ሳታስከፍሉ ለደንበኞቻችሁ በነፃ ብትሰጧቸው የማይጎዳችሁ ወይም ደግሞ ገንዘብን ብታስከፍሉ በጣም በትንሽ ፕራይስ በዲስካውንት ብትሰጧቸው የማይጎዳችሁ የትኛውን የሚለውን መለየት ነው። አሁን ለምሳሌ በአካውንታንቱ ኬዝ ብንወስድ አዲስ የታክስ አከፋፈል ህግ ቢወጣና እኛ ለደንበኞቻችን ስለዚህ ህግ ምንድነው አዲስ ነገር ይዞ የመጣው የሚለውን በነፃ ብናማክራቸው ወይም ደግሞ በጣም በዲስካውንት ብናማክራቸው እኛ የማንጎዳበት ይሆናል ማለት ነው። ይህንን የምንጠቀምበት ዋነኛ ምክንያት አብረውን ሊሰሩ የምንፈልጋቸውን ሰዎች የእኛን ኦዲየንስ በቀላሉ ለመሳብ ወይም ደግሞ አብረውን ሊሰሩ ለመገፋፋት ያግዘናል ማለት ነው። ሶስተኛው ስቴፕ ደግሞ ያው በነፃ የምንሰጠውን ነገር ወይም ደግሞ በጣም በቅናሽ የምንሰጠውን ነገር ማስተዋወቅ። ይህንን ነገር ካላስተዋወቅን ያው በቅናሽ ስለሰጠን ማንም ይህንን ሰርቪስ እየሰጠን እንደሆነ ካልሰማ መጥቶ ከኛ ጋር ይህንን ሰርቪስ ሊወስድ አይችልም እና የቀጣዩ ስቴፕ የሚሆነው ይህንን ነፃ ሰርቪስ ወይም ደግሞ ይህንን ዲስካውንት ሰርቪስ ማስተዋወቅ ነው። ለዚህ ደግሞ ሁለት መንገዶችን እንጠቀማለን። አንደኛው ኦርጋኒክ ይባላል፣ ሁለተኛው ደግሞ ፔይድ ይባላል። ኦርጋኒክ የምንለው ለምንለቅበት የሶሻል ሚዲያ ፕላትፎርም አሁን እያወራን ያለነው ሶሻል ሚዲያ ላይ ነው። ስለዚህ የምንለቅበት የሶሻል ሚዲያ ፕላትፎርም ላይ ምንም አይነት ክፍያ ሳንከፍለው ለፕላትፎርሙ በነፃ የምናስተዋውቅ ከሆነ ይሄን ኦርጋኒክ እንለዋለን። ሁለተኛው ደግሞ ፔይድ አድ ይባላል። ይሄ ደግሞ የለቀቅነውን ኦርጋኒክ ኮንቴንት ለብዙ ሰዎች አድርስልን፣ ለዚህን ያህል ሰው እዚህ ከተማ ላይ አድርስልን ብለን ክፍያ ስንከፍለው ያ ፔይድ አድ ይባላል። የዚህኛው የፔይድ አድ አድቫንቴጅ ከኦርጋኒክ የሚለየው ምንድነው? አንደኛ በደንብ ታርጌት ማድረግ እንችላለን። የምንፈልገውን ኦዲየንስ በእድሜ በጾታ በሚኖርበት ቦታ ከዛም ካለፈ ደግሞ ኢንተረስት ምን አይነት ኢንተረስት ነው የሚያሳየው ሶሻል ሚዲያ ሲጠቀም የሚለውን ራሳቸው ፕላትፎርሞቹ ቲክቶክም ይሁን ፌስቡክም ይሁን ሌሎችም ጉግል አድን ብንጠቀም እነዚህ በደንብ የሰውን ኢንተራክሽን ስለሚለዩ በዛ መሰረት ታርጌት እንድናደርግ ይረዳናል እና ይሄኛው ሞር ተመራጭ ያደርገዋል። እዚህ ጋር መጠንቀቅ ያለብን ነገር ስናስተዋውቅ እያስተዋወቅን ያለነው ራሱ የምንሰጠውን ሰርቪስ አይደለም። አሁን ለምሳሌ በዚህኛው ኬዝ ብንሄድ በአካውንታንቱ ኬዝ ማለት ነው የምናስተዋውቀው ነፃ ሰርቪስ ወይም ደግሞ ነፃ የታክስ የማማከር አገልግሎት ልንሰጥ እንደሆነ ነው እንጂ ራሱ ህጉ ምን ይላል፣ አዲስ የወጣው ህግ ምንድነው ይዞ የመጣው ነገር የሚለውን አናስተዋውቅም ማለት ነው። ያኛውን ሰዎች እኛን አፕሮች ካደረጉን በኋላ ኮንታክት ካደረጉን በኋላ የምንሰጣቸው ነገር ነው የሚሆነው። እንግዲህ ቀጣዩ ወደ አራተኛው ስቴፕ ደርሰናል። አራተኛው ስቴፕ እስካሁን ድረስ ያደረግናቸው ነገሮች ተጨምቀው ውጤቱን ማየት የምንጀምርበት ስቴፕ ነው። ይሄ ማለት ምንድነው? በነፃ ያስተዋወቅነው ወይም ደግሞ በዲስካውንት ያስተዋወቅነውን ነገር የሚፈልጉ ሰዎች ሲመጡ የኛን አገልግሎት የነፃ አገልግሎቱን ለማግኘት የሚፈልጉ ሰዎች ሲመጡ በምትኩ የነሱን ኮንታክት ኢንፎርሜሽን የምንቀበልበት ስቴፕ ነው። ይሄኛው ምንድነው? ለምሳሌ ስልክ ቁጥር ሊሆን ይችላል የምንወስደው፣ ኢሜል አድሬስ ሊሆን ይችላል የምንወስደው፣ የቴሌግራም ዩዘር ኔም ሊሆን ይችላል የምንወስደው። ብቻ የእናንተ ኦዲየንስ ወይም ደግሞ የእናንተ ደንበኛ ያለበት ቦታ ወይም አዘውትሮ የሚጠቀምበትን ሚዲየም ትወስዳላችሁ ማለት ነው። ቴሌግራም ላይ የሚያበዙ ከሆነ የቴሌግራም ዩዘር ኔማቸውን ትጠይቋቸዋላችሁ። ስልክ ቁጥር የሚጠይቁ ከሆነ ደግሞ ስልክ ቁጥር ነው የሚሆነው። እንግዲህ ኢትዮጵያ ውስጥ ግን እውነት ለመናገር አብዛኛውን ጊዜ አብዛኛው ሰው የሚጠቀመው ያው በስልክ ቁጥር ነው የሚገኘው፣ ወይም ደግሞ ቴሌግራም ቀጣዩ አሪፍ አማራጭ ነው። ያው ኢሜል ብዙ ጊዜ የሚጠቀም ሰው የለም። ትላልቅ መስሪያ ቤት ወይም በጣም ትላልቅ ካምፓኒ እነሱ ውስን ናቸው። ስለዚህ አብዛኛውን ጊዜ ማርኬተሮች የምንሰበስበው የሰዎችን ስልክ ቁጥራቸውን ነው ማለት ነው። እንግዲህ የሰዎችን ኮንታክት ኢንፎርሜሽን ደግሞ የምንሰበስብባቸው መንገዶች የተለያዩ አሉ። ከዛ ውስጥ የመጀመሪያው ፌስቡክን ልንጠቀም እንችላለን። ፌስቡክ ላይ ኢንስታንት ፎርም የሚል የራሱ ፊቸር አለው። ከአድረን ስታደርጉ በተለይ ሊድ ጀነሬሽን ሲሆን አብሮ የሚመጣ ነው። ይሄ ሰዎች የትም ሳይሄዱ ከዛ ከፌስቡክ ላይ ሳይወጡ
ስልካቸውን፣ ስማቸውን እናንተ የጠየቃችኋቸውን ኢንፎርሜሽኖች እዛው ላይ እንዲያስገቡ የሚያደርጋቸው ፊቸር ነው። ከዛ ቀጥሎ ደግሞ ጉግል ፎርም የሚባል ፊቸር አለ። ይሄኛው ግዴታ ጉግል ላይ ላይሆን ይችላል አዳችሁን ረን የምታደርጉት እዛው ፌስቡክ ላይም ሊሆን ይችላል። ብቻ ግን ኢንፎርሜሽናቸውን የሰዎችን ስልክ ቁጥር፣ ኢሜይል የመሳሰሉትን መሰብሰብ የምትፈልጉት በጉግል ፎርም ተጠቅማችሁ ከሆነ ደግሞ ጉግል ፎርም አለ፣ እሱንም መጠቀም ትችላላችሁ። ፌስቡክ ላይ ግን ከሆነ ሞር የሚመከረው ኢንስታንት ፎርምን ሲሆን ነው። ሰዎች ለቆ የሚወጡ ከሆነ ዌብሳይቱን ሎድ እያደረገ የሚቆይ ከሆነ ጥሎ የመውጣት ቻንስ ይኖራቸዋል። ከዛ በተጨማሪ ሌላ ምን አለ? ላንዲንግ ፔጅ ፕሮፌሽናል የሆነ ዌብሳይት አዘጋጅታችሁ ከእናንተ ጋር ኦልሬዲ ዌብሳይት ካላችሁ ዴቨሎፐሮቻችሁ ኢንተግሬት አድርገውላችሁ ኮንታክት ኢንፎርሜሽን የምትቀበሉበት መንገድ ካለ ይሄ ሞር ፕሮፌሽናል ይሆናል፣ ሰውን ያሳምናል። ነገር ግን ልክ እንደ ኢንስታንት ፎርም ግን ብዙ ሊዶችን ለመሰብሰብ ወይም ብዙ ኢንፎርሜሽኖችን ለመሰብሰብ አያስችልም። ምክንያቱም ሰው ላይ ባሪየር ይፈጥራል። አምስተኛውና የመጨረሻው ስቴፕ ደግሞ ያስተዋወቃችሁትን ነፃ ሰርቪስ ወይም ደግሞ ዲስካውንት ሰርቪስ የምትሰጡበት ነው። ይህን እንዴት ነው የምትሰጡት? ቅድም በሰበሰብነው ስልክ ቁጥር፣ ኢሜል ወይም ደግሞ የቴሌግራም አካውንት ሊሆን ይችላል። በዚህ እንሰጣችኋለን ማለት ነው። በዚህኛው ኬዝ እስካሁን በወሰድነው ኤግዛምፕል ኬዝ ምንድነው አካውንታንት ሆናችሁ አዲስ የወጣው የታክስ ህግ ምንድነው የሚለውን ደውላችሁ እንደዚህ ኮንታክት አድርጋችሁን ነበረ፣ የማማከር አገልግሎት እየሰጠን ነው። ኦኬ፣ ስለዚህ የወጣው ህግ እንደዚህ ነው፣ እናንተ ቢዝነስ ላይ ምን አፌክት ይኖረዋል፣ የእናንተ ቢዝነስ ላይ ያላችሁት የሚለውን በደንብ እያማከርናቸው እንሰጣችኋለን ማለት ነው ሰርቪሱ። ይህንን ነፃ ሰርቪስ ስትሰጡ ወይም ደግሞ ዲስካውንት ሰርቪስ ስትሰጡ ደግሞ በጣም መጠንቀቅ ያለባችሁ ነገር ሰርቪሱን ወይም ደግሞ የምትሰጡትን አገልግሎት በጣም ምርጥ ማድረግ አለባችሁ። አንዴ ነፃ ነው ብላችሁ ወይም ደግሞ በትንሽ ገንዘብ ነው እየሰጡ ያለሁት ብላችሁ የማይረባ ነገር ካደረጋችሁ እስካሁን እየሰራ ነው ወይም ደግሞ እስካሁን የለፋ ነው ልፋት ገደል ነው የሚገባው ማለት ነው። ይሄ ለምንድን ነው የሚሆነው? በዚህኛው ሰርቪስ በነፃ የምትሰጡት ወይም ደግሞ በዲስካውንት በምትሰጡት ሰርቪስ የሚያዩአችሁ ሰዎች ነገ ሊከፍሏቸው የሚችሉ ሰዎች ስለሆኑ እና የእናንተን ችሎታ የእናንተን እውቀት እዚህ ላይ የሚዳኙበት ወይም ደግሞ የሚመዝኑበት ነው። ስለዚህ እናንተ የማይረባ ነገር ከሰጣችኋቸው እየቻላችሁም ቢሆን በዛው ነው እና የምትመዘኑት። እስካሁን የሰራነው ነገር ገደል ይገባል ማለት ነው። ቀጣይ እንግዲህ በነፃ የሰጣችሁትን ሰርቪስ ወይም ደግሞ በዲስካውንት የሰጣችሁትን ሰርቪስ ተጠቅሞ በጣም የተደሰተ ሰው፣ የረካ ሰው፣ በእናንተ ስራ ላይ ወይም ደግሞ በእናንተ ላይ እምነት ያሳደረውን ሰው ኮንታክት አድርጋችሁ መለሳችሁ የክፍያ ስራችሁን ወይም ደግሞ ገንዘብ የምታገኙበትን ስራ ኦፈር የምታደርጉበት ነው ማለት ነው። በዚህኛው ኬዝ ለምሳሌ እስካሁን እያየን በመጣ ነው መጀመሪያ በነፃ የሰጣችሁት የማማከር አገልግሎት በታክስ አዲስ በወጣ ታክስ ዙሪያ የማማከር አገልግሎት ነበረ። ያንን የማማከር አገልግሎት ተቀብሎ በጣም ደስተኛ የሆነ እናንተ ላይ እምነቱን ያሳደረውን ሰው እንደገና ኮንታክት አድርጋችሁ የቡክ ኪፒንግ ወይም ደግሞ የመዝገብ አያያዝ አገልግሎት በክፍያ ትሰጡታላችሁ ማለት ነው። ሁለተኛ ላይ ያው በክፍያ የምትሰጡት ሰርቪሶች አብዛኛውን ጊዜ መሆን ያለባቸው በየወሩ ወይም ደግሞ በዘላቂነት ለረጅም ጊዜ ልትሰጡት የምትችሉ ሰርቪስ ናቸው የሚሆኑት ማለት ነው። የማማከር አገልግሎትንም አሁን ለምሳሌ ረጅም ማድረግ እንችላለን። እዚህ ጋር እንደ ኤግዛምፕል እያየን ስለመጣ ነው። ሰርቪስ ቤዝድ ቢዝነስ ከሆናችሁ እርግጠኛ ነኝ የምነግራችሁ እነዚህ 6 ስቴፖች በደንብ አፕላይ ካደረጋችሁ ተጠቀማችሁ ይሄንን ለቢዝነሳችሁ ትልቅ ለውጥ ታመጣላችሁ። ስኬል ማድረግ ትችላላችሁ። የተለያዩ ደንበኞችን ከፋይ ደንበኞችን ልታገኙበት ትችላላችሁ ብዬ አስባለሁ። ከዲጂታል ማርኬቲንግ ጋር እና አጠቃላይ ከማርኬቲንግ ከቢዝነስ ጋር የተያዙ የተለያዩ ኢንፎርሜሽኖች፣ አዳዲስ ነገሮች እንደዚህም ያሉ ቲፖች እንዳያመልጣችሁ ከፈልጋችሁ ይሄንን ቻናል ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እንግዲህ እስክንገናኝ ድረስ ባይ ባይ።